ሰላም ሰላም እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ እያልኩኝ እስኪ ዛሬ በእርግጥ ጠፍቻለሁኝ። ያው የጠፋሁትኝ ስላልተመቻቸልኝ ነው። ቪዲዮውን ለመስራት ከስራ ጋር ከሁኔታዎች ጋር አልተመቻቸልኝም። ለዛ ነው ያው ስራዬ ብዬ መስራት አልጀመርኩኝም። በእርግጥ ያው አንደኛ እናንተም ሰብስክራይብ እያደረጋችሁኝ አይደለም፣ ቪዲዮውን አታዩትም፣ አታበረታቱም። ለዛ ነው። ለማንኛውም ዞሮ ዞሮ ችግር የለውም። ደስ ካላችሁ ሰብስክራይብ አድርጉ፣ ካላላችሁም እንግዲህ ምንም ማድረግ አልችልም ትያለሽ። እና ለማንኛውም ወደ ዛሬ ጉዳይ ስመጣ ትላንት በተለቀቀው ቪዲዮ አንዳንድ አስተያየት ለመስጠት ነው። በእርግጥ ብዙ ጊዜ ልሰራ ፈልግና ያው አልተመቻችልኝም እንዳልኳችሁ፣ ለዛ ነው እንጂ ብዙ ጊዜ ቪዲዮ መስራት እፈልጋለሁ በነ ሩታና በነ ሄርሜላ ጉዳይ ማለት ነው። በተለይ አቶ አብርሃም ከታመመ ወዲህ ያው ብዙ የሚወራ ብዙ ነፍ የሆኑ ወሬዎች አሉ። ግን ያው አልቻልኩኝም ማለት ቪዲዮ ለመስራት አልቻልኩኝም። ለዛ ነው የጠፋሁትኝ። ሲቀጥል ደግሞ እኔ የምለው የእናንተ ደግሞ ይለያል፣ የእውነት በጣም ይለያል። የላችሁም በቃ የሌለ ነገር ነው የምታደርጉት እና ይመቻችሁ። ለማንኛውም አንዳንዴ በሽተኛ ሆናችሁ ትመጣላችሁ ሲላችሁ በቃ የውሸት ነገር ነው ሁሉ ነገር ይዛችሁ የምትመጡት። ግን በሰላም ነው፣ ደህና ናችሁ። ግን እኔ የሚያሳዝነኝ እንደኔ አይነቷ ተመልካች በቃ እውነት መስሎን እዚህ ስንቶቻችን የምንፋጭ ሰዎች አለን። የሚገርማችሁ ነገር ማለት ነው። እና እናንተ እናቴ ስራችሁን እየሰራችሁ ነው፣ የኛ መጃጃል። ለማንኛውም ዞሮ ዞሮ እኔም አንዷ ስለሆንኩኝ እስኪ የራሴን አስተያየት ልስጥ። ግን ቆይ እኔ የምለው ከመቼ ጀምሮ ነው ሄርሜላ ምንሽን ነው የሚያምሽ? አንቺ ደግሞ ከዚህ በፊት ሄሩትን ነበር ስናገራት የነበረው። ዛሬ ግን ማለት ትናንትና ሄርሜላ ያረፍሽው ነገር ትንሽ ደስ አይልም፣ በእውነት ደስ አይልም። ምክንያቱም እንዴት ሲባል ነው አንቺ ምን ልሁን ብለሽ ነው የእሱን ልብስ ለማምጣት? አንቺ አመላላሽ ነሽ? ምንድንሽ አንቺ? ቆይ ማለት እንዴት ነው ማለት? ትንሽ አንዳንድ ቪዲዮ እንኳን ለመስራት ስታስቡ የሆነ አለመነጋገር ይሁን ለድራማም ቢሆን እኮ ትንሽ የሚያስኬድ ነገር ብታደርጉ ጥሩ ነው። ገብቷችኋል? እናንተ ተነጋግራችሁ እዛ ጋር እንደምትሰሩ የታወቀ ነው። ግን እዚህ ጋር መታችሁ ሚዲያ ላይ ልክ የእንትን ጦርነት የከፈታችሁ ይመስል ጠላት መስላችሁ የምትመጡት አውቃችሁም ብላችሁ እየተነጋገራችሁ አንቺም ሆንሽ ሂሩትም አለ ሁላችሁም። እና ምንድን ነው ማለት ለምንድን ነው አንቺ ኦኬ ፍቅረኛሽ ነው ምናምን ምናምን፣ ግን እዛ ጋር የእሱን ልብስ ለማምጣት እሷ ጋር መሄዱ የድሮ ባለቤቱ ጋር ልብስ በየትኛው ሀገር ነው እስኪ? ማለት ፍቅረኛ አዲስ ፍቅረኛ ይዞ ሄዳ የእሱን ልብስ ከእሱ ቤት ልታመጣ እንዴ? አይመጣውም እንጂ ጭራሽ ይህም በፍጹም አይመጣውም። እና ልክ ለመስራት ስታስቡት ራሱ ይሄ ቪዲዮ ነው ለተመልካችም አይመጥንም ብላችሁ ነበር መተው የነበረባችሁ። ገብቷችኋል? አንዳንዴ የሆነ ሁሉን ነገር አምጥታችሁ ሚዲያ ላይ ስለምታደርጉ ብቻ ተደማጭነት አለን ኦር ደግሞ ብቻ በቃ ተመልካች አለን ብላችሁ የአሰሱንም ገሰሱንም እያመጣችሁ ዝም ብላችሁ ቪዲዮ ላይ እንትን ማለቱ ትንሽ ከባድ ነው። እውነት ትላንትና ባየሁት ነገር ደብሮኛል በጣም። ከእንደውም አብርሃም ይሻላል። አሞኛል ብሎ ከሚዲያ የጠፋው አንደኛውን እሱ ይሻላል። እሱ እናቴ እሱ እኮ በቃ ምን ልበላቸው እንትን ነው እኮ ሮቦት ተንቀሳቃሽ ወይኔ ዘንድሮ እንዴት ነው ዝም ብሎ ተንቀሳቃሽ ሮቦት አለ። በሁለት ሴቶች ህይወት የሚጫወት ሮቦት ይባላል እሱ። እውነቴን ነው የምላችሁ። እና እኔ የሚገርመኝ እንደው በስመ አብ ፍልሚያውን አብርሃም ይችላል፣ በቃ ይችላል ማለት ነው። አሁን ነው ማለት ያለብን። ምክንያቱም በእርግጥ ይሄ ጉብዝና አልለውም፣ ለስቀልድ ነው። ይሄ ማለት ትንሽ ወጣ ያለ ስራ ነው እየሰራችሁ ያላችሁት። ምንም የምታስተላልፉት የምታስተምሩት ነገርም የለ። ላይክ እንደው ዝም ብሎ እንዴት ነው አይን ጆሮ አይሞላም እንደሚባለው አይን አይሞላም በሚለው እኛ ደግሞ እናስተካክልና አይናችንን ስክሮል ስናደርግ ራሱ እውነት ትመጡናላችሁ። አናይም ብለን እንኳን ብንል
ትመጣላችሁ ሳንወድ በግዳችሁ። የእውነቴን ነው የምላችሁ እንጂ አንዳንዴ ቪዲዮአችሁን ራሱ ማየት ራሱ አያስፈልግም ነው የምለው እኔ በራሴ ማለት ነው። ምክንያቱም የሆነ አንድ ቀን ሰው እኮ የሆነ በቃ ደስ በሚል ሁኔታ በሚያስተምር ሁኔታ አይመጣም። ደስ ስሎ እሱ መስቱል ሆኖ ይመጣል። መስቱል ማለት በአረብኛ ምንድን ነው መሰላችሁ? እንትን የሆነ ተንቀሳቃሽ እንትን የሆነ ሮሆቦት ማለት ነው። ወደ አንደኛው ጋር ለመመለስ ሲፈልግ ሮሆቦት ነው ይመጣል። ደግሞ ፍቅር ፍቅር ሊያጫውተው ሲፈልግ ደግሞ ደህና ሆኖ እንደምን ናችሁ ሰላም ናችሁ ምናምን ምናምን እያለ ደግሞ ሄርሜላ ጋር ይሄዳል። አጅሬው እንዴ! ኧረ ተው አንተ ሰውዬ ተው። እኔ እውነት ሰሞኑን በቃ ያንተን ራሱን ነገር ስራን እያየው በጣም በቃ ይሄ ልጅ እንደውም እስከ መቼ ነው እንደዚህ በቃ በሰው ላይ ጌም እየተጫወተ እያልኩኝ በቃ በጣም ስስቅ ነበረ። ግን ዞሮ ዞሮ እናንተ በእርግጥ ስራችሁ ነው፣ ስራ ብላችሁ ነው የያዛችሁት። በእናንተ ድራማ እኔ እንደሆነ ማለት እኔ እንደ አንድ ተመልካች ከ500,000 ሰብስክራይብ እኔ አንዷ ነኝ ማለት ስመለከትክ አንዳንዴ የምትሰራቸው ቪዲዮ ያስቆኛል፣ እውነት ለመናገር ማለት ነው። አንዳንዴ እንደውም አላይም ብዬ ራሱ እንደዚህ በቃ የማሳልፍበት ታይም አለ፣ እውነት ለመናገር ማለት ነው። እና ምንድን ነው ለምንድን ነው እንደዚህ የምትሆነው? እውነቴን ነው። ለምንድን ነው ያልተረጋጋ ህይወት እንዲኖርም ያልፈቀድከው? ለምንድን ነው ሴቶችን እንዲህ የምታጫርሳቸው? ሴቶቹ እንደሆነ ያለ አብርሃም አይን የለንም ብሏል። ወላ ሩታ ወላ ሄርሜላ። እኔ ሄርሜላ ይሄን የመሰለ ውበት ይሄን የመሰለ ቆንጅና ይዘሽ ለምንድን ነው ከዚህ ከሮቦት ጋር እግዚአብሔር ይቅር በለኝ። የሆነ አሁን ሮቦት ነው ለእኔ አብርሃም የሚባለው ሰውዬ ሮቦት ነው በቃ። ምን ሆነሽ ነው እናቴ? በጣም ቆንጅዬ እኮ ነሽ። የምሬ ነው። በዚህ ውበትሽ ስንቱ እንዴ ወላድ በድባባ ትሄድ የሚባለው እኮ በምክንያት ነው እናትዬ። እና በጣም ስንት ቆንጆ ወንዶች ጸዴ ወንዶች አሉ። ከእነሱ ጋር ፏ ብትን እያልሽ በእርግጥ አንቺ ስራ ስለሆነ ከሱ ጋር የምትጃጃዩ እንጂ እቺ እንኳን መቼም አንዴ አርግዣለሁ አንዴ ወልጃለሁ ብላ አንዴ አምናበትም ነው ከሱ ጋር የምትርመጠመጠው ሩታ። ምክንያቱም ያው በእርግጥ አንድ የወለደች ሴት ኦር ደግሞ ምናምን ግዴታ ከአንድ ወንድ ጋር እንደዚህ ያልሆነ እንትን አተካራ ውስጥ ገብታ እንድትኖር ማንም የጻፈላት የለም። ግን ሩታ ያው ይሄን መንገድ መርጣለች። እሷ ኦኬ እንግዲህ መቼም ይሁን ገብቷሻል። ግን አሁን የሚያሳዝነኝ የዚች ሄርሜላ ነው። ስንት እኮ አማርጠሽ ስንት ምርጫ በእጅሽ ላይ ነው ያለው። ገባሽ? ስንት ነገር ማድረግ ትችያለሽ። ለምንድን ነው አንቺ ከእንደዚህ ከተጨማለቀ ነገር የማትወጪው? በቃ የራሱ ጉዳይ የራስን መንገድ ምረጥ ብለሽ ለምንድን ነው አንቺ ላሽ የማትይው? የምሬ ነው የምልሽ እግዚአብሔርን። እንዴ በጣም ቆንጆዬ እኮ ነሽ። በዚህ ውበትሽ እኔ እንጃ ምንም አያንስሽም። በቃ ከመልክ ብትይ ከምን ብትይ በዚህ በማውቀው በሶሻል ሚዲያ ነው ማቅሽ። በእርግጥ እንዲሁ እንዳየውሽ ግን በቃ እውነቴን ነው። ለአብርሃም ለአንቺ የሚመጥን አይደለም በነገራችን ላይ ይሄ በእናትሽ እውነት አንዳንድ ሰሞን በጣም ነበረ ማለት እንደዚህ እንትን የሚለኝ ማለት የሆነ ቆፍጠን ብሎ እንደ ወንድ ምናምን የራሱ ውሳኔ ማስተላለፍ ፈልጎ ነበር። አሁን ደግሞ ጭራሽ ልክ ወደ ሩታ ለመመለስ ሲፈልግ ሮቦት ሆኖ መጣልን። እንዴ ምን ይሳነዋል እሱ አጅሬ። እንዲሁ ይቻላል እንዴ? እንዴ ይቻላል እንዴ? ሩታ ኤፍሬም ንጉስ አረ ወይኔ እውነት እናንተ ማለት እኮ የሌለ ናቸው፣ የሌለ ግፈኞች። የማታረጉት ነገር የለም። እኛን ኃጢአት ውስጥ አታስገቡን። ቡዜና ዴቭ እናቴ ዴቭ ደግሞ በቃ መጥቶ እሱ እናቴ ሀይም ባይም የለ ወደ ነዱበት ነው ምስኪን። ቡዜን ደግሞ ጦርነቱን በጣም ማለት በእርግጥ ሁላችሁም አንድ ናችሁ። በነገራችን ላይ ጌማችሁም አንድ ነው። ያው ተነጋግራችሁ ስለሆነ ሁሉ ነገር የምታደርጉት። ግን የሚያሳዝኑኝ እዚህ ቲክቶክ ግሩፕ ከፍተው እንደገና ደግሞ ቲሞ ማነው ስሙ ይሄ ስሙ ኦፍ ዩቱብ ላይ እሱ ላይ በቃ እንትን የሚሉት ግሩፕ ከፍተው በግሩፕ የሚጣሉ በእናንተ ምክንያት ማለት ነው። እና አሳዝኗችሁ፣ የምሬን ብላችሁ አሳዝናችሁ እንዶ ለእነሱ ስትሉ እንደምን አለበት ሰላም ብትፈጥሩ የምር ረስማ እና አቶ አብርሃም እንግዲህ እርግጠኛ ነኝ ወደ ቀልቡ ተመልሶ
ወጥተው ወደ ሰውኛ ተመልሰው እንግዲህ ሴቶቹን እንደምታስማማልን ተስፋ እናደርጋለን። ሁለቱ ሴቶች ምንም አማራጭ አጥተዋል። ምንም ተስፋ የላቸውም። ስለዚህ እባክን እነዚህ ሁለት ሴቶች እባኮትን ነፍስ ግዛባቸው፣ ነፍስ ዝራባቸው። እባኮትን በትህትና እንጠይቃለን። አቶ አብርሃም እኔ ዛሬ እግዚአብሔርን በቃ ዝም ብዬ ሳያቸው ራሱ ማታ በቃ ስስቅ ነበረ። አሚሮ በሚያደርገው ሁኔታ አብርሃም በሚሆኑ ነገር በቃ ሰሞኑን በቃ በስማ ዘና እያልኩ ነበረ እና በቃ ይበቃሃል፣ እሺ ከራሴ ይናል እንትን ካልክ ይበቃሃል። ይናል እንትን እንዴት ነው ሮቦት ኮንክ ይበቃሃል። አሁን ወደ ቀልብ ተመለስና ስነ ስርዓትን ይዘክ በቃ ወይ ሩታን ወይ ሄርሜላን ብለህ ቀጥ ለጥ ብለህ ኑር። አንተ ሰውዬ ህግ ፍራ እንዴ! ምን ነው እናቴ፣ ጆሮአችንን እኮ አደማችሁት እኮ በመንጫጫት። ያቺ ይቺን ትላለች፣ ይቺን ትላለች፣ ያ ደግሞ ይመጣና ይሄ ይላል። የእናንተ በቃ የእናንተ መቀለጃውን አቀረን እኮ የምር። እንዴ ምን ስርዓት አትይዙም እንዴ? ስርዓት ያዙ እንጂ ምንድን ነው እሱ እንደዚህ ዴ? ኧረ ተው የማቴን ነው ብላችሁ አበዛችሁት። አሁንስ ቡዜ